እሱ ተሰልፎ መሸነፍ አይታሰብም። ፔፕ ጓርዲዮላ በቅርቡ እንደመሰከረው በቅርብ ጊዜያት የማንቸስተር ሲቲ የኃያልነት ጉዞ ውስጥ እሱ ባይኖር ኖሮ የሆነው ሁሉ አይሆንም ነበር። ማንቸስተር ሲቲ ፕሪሚየር ሊግ፣ ሻምፒየንስ ሊግ፣ ኤፍኤ ካፕ፣ የአውሮፓ ሱፐር ካፕ፣ የዓለም ክለቦች ሻምፒዮን ሲሆን ከኋላ ከፊት የዚህ ኮከብ ግልጋሎት የማይተካ ነበር። በማይዋዥቅ አቋም በአስተማማኝ ግልጋሎት በሲቲና በስፔን ብሔራዊ ቡድን ውስጥ ምትክ የለሽ ግልጋሎቱን ይሰጣል። ወደ ሲቲ የሚሰነዘረውን አደጋ በትጋት ማምከን፣ የሲቲን የጨዋታ ሪትም ማስጀመር፣ መጠበቅ፣ ደግሞም እንደገና የማንቸስተር ሲቲ ማጥቃት እንቅስቃሴ አማራጭ መሆን፣ ጎል ማስቆጠር። አሰልጣኝ ፔፕ ጓርዲዮላ እሱን ለመግለጽ ቃላት ብቁ አይደሉም። ከኳስ ጋርም ከኳስ ውጭም የሚሰራው ሁሉ ትክክል ነው። እሱ የዓለማችን ምርጡ አማካይ ነው ብሎለታል። ሮድሪ በትሪቡን የኮከቦች ገጽ